وهذه مسلم ነው لا اله الا الله محمد رسول الله ያለ በሙሉ ሙስሊም ነው እንደሰማችኋት ነው ማለት ነው ወላኡዙ ቢላህ አሁን የተናገረችው ንግግር ፈጽሞ ስተትና ውርቅ የሆነ ነገር ነው ማለት ነው በእስላም ውስጥ لا اله الا الله محمد رسول الله ያለ ሁሉ ሙስሊም ከሆነ ውዱ ነብያችን መሐመድ አለይሂ ሰላቱ ወሰላም ውሸታምና ያደርጋቸዋልና ማለት ነው لا اله الا الله محمد رسول الله ያለ ሁሉ ወላኡዙ ቢላህ ሙስሊም አይደለም ማለት ነው እንዲሁም ታላላቆች እንደተናገሩት አላህ Subhanahu Wa Ta'ala በቦታና በአቅጣጫ የገለጹ እንዲሁም በአካልም ሆነ በአካል ባህሪ የገለጸ ሰው አልሙጀሲሙ ካፊር ይህ ሰው ካፊር ነው ብለውናልና ማለት ነው እንዲሁም አላህ ውዱ ነብያችን መሐመድ አለይሂ ሰላቱ ወሰላም ኡመቶቼ ኮለ 73 ይከፋፈላሉ 72ቱ የጀሃነም ሲሆን አንዷ ነች የጀነት ብለውናልና ማለት ነው 72ቱ ኩፍር ላይ ነበሩ ማለት ነው እንዲሁም አላህ Subhanahu Wa Ta'ala በተከበረ ቃሉ በቁርአን فإن الله غني عن العالمين እኔ ከዓለማት የተጠራራሁና የተብቃቃሁ የሆንኩ ጌታ ነኝ ይለናልና ማለት ነው አላህ Subhanahu Wa Ta'ala ፍጥረታትን ሳይፈጥር በፊት ያለ ቦታና ያለ አቅጣጫ እንዳለ ሁሉ ፍጥረታትንም ከፈጠረ በኋላ ያለ ቦታና ያለ አቅጣጫ ያለ ነው ምክንያቱም አላህ Subhanahu Wa Ta'ala ቀያሪ እንጂ ተቀያያሪ ስላልሆነ እንዲሁም ከዓለማት ከፍጥረታት ምንም የምከጅለው ነገር የለኝም ስላለን ማለት ነው አላሁ መውጁዱን ቢላ መካን አላህ ያለ ቦታና ያለ አቅጣጫ ያለ ጌታ ነው لا إله إلا الله محمد رسول الله ያለ ሁሉ ሙስሊም አይደለም ማለት ነው ሙስሊም ትክክለኛ ሙስሊሞች አላህ Subhanahu Wa Ta'ala ከቦታና ከአቅጣጫ ከአካልም ሆነ ከአካል ባህሪ ያጠሩት ናቸው ማለት ነው እንዲሁም አላህ Subhanahu Wa Ta'ala በአካልና በአካል ባህሪ ወላኡዙ ቢላህ የሚገልጹ ሰዎች አልሙጀሲሙ ካፊር ይህ ሰው ካፊር ነው ማለት ነው ምክንያቱም አላህ Subhanahu Wa Ta'ala እኔ ከቦታም ከአቅጣጫም የተጠራራሁ ነኝ እኔንም የሚመስል ምንም ነገር የለም እያለ ሳለ ለሱ የማይገባውን ባህሪ መለጠፍ ይህ ትልቁ ኩፍር ነውና ማለት ነው እኔ በተናገርኩት እናንተ ባዳመጣችሁት የምንጠቀም አላህ ያድርገን ለብዙዎቹ እንዲደርስ ሼር ኮፒ ሊንክ ሪፖስት አድርጉት ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ